እና እኔ ደግሞ ጥበብን ከልጅነት የጀመርኩ ስለዚህ ቢያንስ እኔ በጆሮዬ ሁለት ሰዎች ከእስልምና አንድ ከፕሮቴስታንት አንድ ስለሰማው የሰፋ የበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይሳነ በመሆን እንደው በጣም ያበሳጨቀናል። በእርግዝና ጊዜ እንደተንከባከብካቸው ውሃ አትሸከምም። ኧረ የረባ ፌስታል ማተነሳ መሰለኝ የዘላለም ንጉሥ ገብሬ መድረክ ላይ ስትዘምር እንደው ግጥም ጠፍቷል። ዘንባባዬን ይዤ እንደ ሕፃናቱ ሆሳና ልበለኝ ሰግጄ በቃ አይችን ነገርን በምሳሌ ነው የሚባለው እኮ አንተ ነገርን በምሳሌ። ገብሬ እንዴት ነህ? ጤና ይስጥልኝ መሴ እንዴት ነህ? እንኳን አደረሰህ። እንኳን አደረሰን። ሁሉ ቆንጆ፣ ሁሉ ሰላም። እንግዲህ ትንሣኤ ነው ዛሬ። ደግሞ እንግዲህ ሕማማት ሊመጣ ነው። ዛሬ ከኔ ጋር ቆይታ እንድታደርግ ነው የጋበዝኩት። በጣም አመሰግናለሁ። ሰሞኑን ያው እንግዲህ መነጋገሪያ አጀንዳ ነበርክ። መኪና እንድታገኝ ቻሌንጅ ተጀምሮ ነበር፣ ዘመቻ ተጀምሮ እና ምን ተሰማ? ተጀምሮ የሚለውን ወደ ተጠናቋል ወደሚለው ሲጀመርም ቻሌንጁ ተጠናቋልና ከቻሌንጁ በኋላ ያለው አፈጻጸም ነው እንጂ ያልተከናወነው። ቻሌንጁን በዚህ አጋጣሚ በእውነት እግረ መንገዴን ደስ የሚለኝ በእምነት የሚመስሉኝ ቤተሰቦቼ የኔን ቻሌንጅን በመቀላቀላቸው እንደ ቤተሰብ አመሰግናቸዋለሁ፣ አከብራቸዋለሁ። ግን ያው ይገባቸዋል። ምክንያቱም በአንድም በሌላም የሚያግባባን ነገር ብዙ ስለሆነ በእምነት የማይመስሉኝ ወንድሞች እህቶች ደግሞ በዚያ ቻሌንጅ ይሳትፎ ነበር። በፕሮቴስታንት ቸርች ውስጥ ያሉ አማኞች፣ በእስልምና ውስጥም የሚገኙ እንደውም እኔ አንዳንድ ጊዜ የራሴን ቲክቶክ እንደ ግለሰብ ስክሮል ሳረግ አንድ ወንድማችን በእስልምና ውስጥ ያለ ሰው የተናገረውን በጆሮ የሰማው ደስ አለኝ። አንድ ፕሮቴስታንትም ሰምቻለሁ፣ ሌሎቹ እንዳሉ ገምታለሁ። ቢያንስ እኔ በጆሮዬ ሁለት ሰዎች ከእስልምና አንድ ከፕሮቴስታንት አንድ ስለሰማው ከኔ ቤት ከቤተሰቦቼ ወይም በእምነት ከሚመስሉኝ ከኦርቶዶክሳውያን በይበልጥ ባመሰግናቸው ተስፋ አደርጋለሁ ሰው እንደሚረዳኝ እንደሚገባው እና መሰገኑ ይገባል። በጣም ነው የምናመሰግናቸው። በእናትህ አንተስ የነበረ ስሜት ምንድን ነበር? እንደው ተጀምሮ እስኪጠናለቅ እዴ ትቀልዳለህ እንዴ አንተ? ይሄ እኮ የእግዚአብሔርም እጅ ነው በመሰረቱ። እኔ ሰው ልጅ አስቦ ስላረገም ሳይሆን ያን ወንድማችን ድንቅ ልጃችን አዶናይ በዚህ አጋጣሚ ባለበት አሁን ወደ ሀገር አሜሪካ እንደሚገኝ ሚዲያው ይነግረናል። እያሰበ ያለውን የህፃናት ሕክምና 2500 እሱን ፕሮጀክት እግዚአብሔር አምላክ አስፈጽሞት የሚፈልገውን እንዲያደርግም እውነት በጣም መሻቴ ነው። እግዚአብሔር ይርዳው። በሱ በኩል ደግሞ እነዚህ ህፃናት ታክመው የኢትዮጵያ ህፃናትን በጤና እንዲቀላቀሉ በጣም ነው የምመኘው። አዶናይ በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብረህ። በጣም ጥረት አደረገ። ተነሳሽነቱ እንዴት አየው? ጥረቱን የማልዋሽህ እኔ ሁል ጊዜ እንደማወራው እሱንም በፊት በግል ቲክቶካችን ስናወራ ያንን ሀሳብ እንድታስብ በአንተ ላይ ይህንን በጎ ነገር በልብ ያስቀመጠ እግዚአብሔር ይክበር ይመስገን ነው ያልኩት። አሁንም በድጋሚ እኔ የማመሰግነው አምላኬን ነው። እንደ ሰው ግን እንደ ቅንነቱ ግን ይኸው አመስግኘዋለሁ። አዶናይ ውሽ ጉድላክ አሜሪካ ያለው ጉዳይህን እንዲሳካልህ በጣም ነው የምመኘው። እንግሊዝኛ ደግሞ እንዳልናገር በሄደበት ተሳካለ። በጣም እውነት ቅን ነው። ግጹን ሰዋራ ቅንነት በደንብ አለው። መኪናው ታላ መቼ ነው የሚሰጥ? መኪናይቱ በሴት አንቀጽ የሚጠራትና ምክንያቱም ፀሐይ የምትጠራው በሴት አንቀጽ ነው። እንዲያውም መኪናይቱ አይ ቲንክ የሚሆነው ያው በዚህ ሰዓት መኪናን ያክል አግኝተን ትንሽም ቢሆን ፍየል ካልተረደ ጥሩ ስለማይሆን ጾም ሲፈታ ቢሆን ተስፋ አደርጋለሁ። ስፔሻል ዴንታል ክሊኒክ ፍየል ማነው መኪና ብቻ አይደለም የሚሰጠን፣ ፍየሉንም ጨምሮ አብሮ ይሰጠናል። ቪቫ ዶክተር ሰላም በጣም ያረግሽው ነገር በጣም አሪፍ ነው። እናመሰግንሽ ይገባል። ብንችል ደግሞ በቃ ገብርሽን የሚወድ ሁሉ ስማይል ስፔሻል ዴንታል ክሊኒክ እየሄደ
ቤተሰብ ቢሆን ደስ ይለኛል። ምክንያቱም እቺ የሕክምና ባለሙያ በእድሜዋን ገና ወጣት ነች። ደግሞ ሚዲያ ላይ የምትሰጠው አንዳንድ ምክሮች ደስ ይላሉ። ከአድቨርታይዚንግ ሳይሆን በቃ ህብረተሰቡ ጤና ሊጠብቅ የምታደርገው ጥንካሬ አያለ። ሌሎቹም እንዳለ ሰማለሁ፣ ግን ለሰላም ግን ቤተሰብ ስለመሆን እንግዲህ በደላም ብዙ አይፈረድም። አዎ ላገኛ ስላልቻልኩ ነው እንጂ ያጠገበት ሞራል ገሬ ወይ አይ ከመኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብተዋል የሚባል በማህበራዊ ሚዲያ ወሬ ነበረ። እውነት የዘመናችን ማህበራዊ ሚዲያ በጎ ተጽዕኖም እንዳለው ሁሉ በጎ ያልሆነ ተጽዕኖም አለው። እንዳልከው ነው። ወሬ ስትለኝ ግን እንደ ጋዜጠኝነት ልንገርህና አሃዱ ሳቦሬ አጠገበኝ ወሬ የሚል ድሮ ሰምቻለሁና ወሬ የሚለው አሁን የተበላሸው እንጂ ዜና የሚለው ከነገሩ በፊት ወሬ እናሰማቻው ይባል ነበር። እና አንተ ያው የጆርናሊዝም ጉዳይ ስለሚመለከትህ እችን እንደው ጠየምና ያልተስተካከለ ዘገባ ብንለዋሻል እና ፌክ ኒውስ ያሉ ፈረንጆች ይጠሩታል። አንዳንዴ ብንቀላቅል ነው የለው። በእርግጥ ያ ወንድማችን ወይም ይሄን ዜና ያራገቡት ወንድሞች በየዋህነት ነው። ሲቀጥል ደግሞ ከልብ መሻት ነው። ግን ዶክተር ሳሙኤል የሰንሻይን ኮንስትራክሽን ሌላ ቋንቋ አለው ባለቤት የተከበሩ በዚህ አጋጣሚ በጣም ነው እኔ የማደንቃቸው። ለምን ቀደም ሲል ልጅ ሆኜ በልና 15 ዓመት በፊት የእስጢፋኖስን የአስፓልት ንጣፍ ሲነጠፍ የእሳቸው ሙሉ በሙሉ ኃላፊነት ነበረ አስታውሳለሁ። ደግሞ በሚዲያ እንደምሰማው ከሆነ አረጋውያንን ከ200 የማያንሱ ሊበልጡም እንደሚችሉ ገምታለሁ። በተቀማጠለ ደግሞ አለው እጅግ በሚያምር ቢልዲንግ እንደሚያኖራቸው ሰማለሁ። በእምነትም ተቋማት ላይ በኦርቶዶክስ ቤተክርስቲያን ቀላል የማይባል አስተዋጽኦ ያደረጉ ናቸው። አንዳንዱን በይፋ በሚዲያ ስለሰማሁት ያው አላበዛም፣ ግን አጠቃላይ ሀብታቸውን በሚገባ በመንፈሳዊም በአካዳሚካሊም ሳይቀር ይጠቀማሉና በእውነት እኔ እሳቸው በዚህ አጋጣሚ በዚያ ቻሌንጅ ውስጥ ተሳትፎ አድርገው ያንን ቤት ቢያስረክቡን ደስ ይል ነበር። ግን እንደ እንትን ከሆነ ግን እሳቸውን የሚያክል ትልቅ ሰውና የእሳቸውን የሚያክል ድርጅትን ግን ከመጠበቅ አንጻር ግን ዜናው በግልጽ ውሸት ሳይሆን አልተባለም። እሳቸው በዚህ መንገድ ከኔ ጋራም ከአዶናይ ጋር የሚያወሩት ነገር አልነበረም። ግን ምንድነው እግዚአብሔር የሚያመጣው ነገር አይታወቅም። ቅን ነገር ስለሚያስቡ እሳቸው ሊያደርጉም እንደሚችሉ ነው የማምነው። እንዲያውም ለምን በዚህ አጋጣሚ እንዲያደርጉ አንጸልይም። በጣም አይ እንግዲህ የሰንሻይን ባለቤት አቶ ሳሙኤል በጣም ብዙ ነገር አድርገዋል። ቅድም እንዳልከው ያው ለጊዜው ይሄ የተሰራጨው መረጃ ትክክል አይደለም፣ ግን ያሰራጨው ክፍልም ከመሻት አንጻር ነው። ከየዋሃን ከፖዚቲቭ ቲንከር ይባላል እንጂ አይ እኔ ቤት መኪና መጥቷል፣ ቤት ደግሞ ይገባል ቤት ነው። አንተ ቤት ቢኖር ደስ ይለኛል። ዶክተር ሳሙኤል ካረጉት ያድርጉት፣ ካረጉት ደግሞ ሌሎችም ባለሀብቶች ቤት ቢሰጡት። ኢትዮጵያ ብዙ ደጋጎች ያሏት አገር ነች። በዚህ ሀገር ኢትዮጵያ በጣም በዚህ ግልጽ ነው። አንዱ ቀና የሆነ ባለሀብት ቤት ቢሰጥ በጣም መኛ አመሰግናለሁ። ሰንሻይንም ቢሆን ይመጣል። አቶ ሳሙኤል ካረጉት ያደርጉታል፣ ካረጉት ደግሞ አንድ ቀና ኢትዮጵያዊ ወደኛ ያመጣዋል። አንዱን ቀናኢ ኢትዮጵያዊ ወደኛ ቤት መሻት ያመጣዋል። እግዚአብሔር ታማኝ ነው፣ ያደርገዋል። አንዱ ገሬ በጣም የሚገርመኝ ነገር በወሬ መሃል በቃ የእግዚአብሔር ምስጋና አይለይ ሲሰማ ብዙ ቃለ መጠይቆች ከእግዚአብሔር ጋር ያለ ግንኙነት ትንሽ ለመስሽ ተመልካች አጋጣሚ ሆኖ ይሄ የመስሻው ኢንተርቴይንመንት እንደዛ አይነት ከባባድ ሀሳቦች አይነሱም ብዬ አልተዘጋጀሁበት ካለ መስተቀር ይህ ስልህ ገብተዋል። ያው ኢንተርቴይንመንት አንዱ የሰው ልጅ እንደውም በዚህ ጭንቀት በሚበዛበት ዘመን ያስፈልገናል። በዚህ አጋጣሚ የመሴ ሾው ኢንተርቴይንመንትን እንግዳ ስለሆንኩ ደስ ብሎኛል። መሳቅ መጫወት ሰጫል እና ምንድነው እግዚአብሔርማ ተው እንጂ እንኳን እኔማ ብናገርም ጊዜ አይበቃኝም። ለምሳሌ አንድ መዝሙር አለ ነገር ታውቀዋለህ። የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ
አንተነህ የጽድቅ ልብሴ የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነህ የጽድቅ ልብሴ እያል አዝማች ሲል ደግሞ ልብሴም መጠጤም ምግቤም መኖሪያም ሁሉ ነገሬ እግዚአብሔር ነው። ስለዚህ በተለይ ገብረሐንስ ደግሞ ሁላችሁም እግዚአብሔር ይወዳችኋል፣ ሁላችሁም ይወደናል። ግን ደግሞ እኔ አድሎ አደረገ ብዬ እኔ ብናገር እግዚአብሔር ባህሪው አይደለም፣ ለእኔ ግን ይለያል። ስለዚህ እኔ ስለሱ ብናገር እንዴት ሲያንስበት እኮ ነው። አታይም እንዲህ አሁን እኮ ከኔ ካንተ ጋር ያስከበረኝ የእግዚአብሔር ስም ነው። የእግዚአብሔር ስም ጠርቻ አይደለ እንግዳ ያረከኝ እንጂ እኔ ማን ያውቀኝ ነበር? ስለዚህ መታወቂያችንም ነው እግዚአብሔር፣ ሞገሳችን ነው፣ ልብሳችን፣ መኖሪያችን፣ አጠቃላይ ሕይወታችን ነው። አብሶ ደግሞ በእኔ ላይ በደንብ ስራውን ሰርቷል። ክብር ለእርሱ ይሁን። በጣም ብዙ ዝማሬዎች አሉ። በጣም ደስ የሚሉ ዝማሬዎች አሉ። በጣም ወደው እየሰፋ እየበዛ ፍቅር። በጣም አመሰግናለሁ መሴ። በጣም አመሰግናለሁ። መዝሙር ቢዘምር ደስ ይለኛል። በነገራችን ላይ ይሄ ዝማሬ እንደ ድል ሆኖ አንዳንድ ጊዜ እንዳልከው 4 አልበም ብለህ ስጠቀስ ነበርና ይሄ መዝሙር የተሰራው በሙሉ አልበም ውስጥ አይደለም። ቋንቋውን መጠቀም ትንሽ ስለሚከብደኝ ነው። እንደዚህ በተዋጽኦ የምንሰራው ስራ አለ። አንዳንድ ጊዜ አብያተ ክርስቲያናት ለማስገንባት ለምሳሌ በዋጋ ገዝተኸኛልና ስለ እኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን የሚል መዝሙር አለ አይደል? እሱ መዝሙር አሁን ከወንድሞች ጋር የሰራ ነው። ዓላማውም በ41 ኢየሱስ ብለን በልምድ የምንጠራው በገነተ ኢየሱስ ላይ ከምትገኘው አጠገባዊ ማርያም ቤተክርስቲያን አለ። ያን ህንፃ ለማስገንባት የበኩላችን ጠጠር ያበረከትንበት አልበም ነውና ቆየት ብሏል። ያ አልበም ከወንድሞች ጋር በጋራ የተሰራው እንደዛ አይነት ስራ ነው ይሄኛውም ያልኩና ብዙ አለመደመጡ ብዙ አለመሰማቱ እኔም ትንሽ ስሜቴ በጣም ወደ መዝሙር በጣም አመሰግናለሁ። ምን ያህል መዝሙር አድማጭ እንደሆንክ የሚያሳይ ነው። እየሰፋ የበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ እየበዛ የሰፋ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ሳይፈርድብን እንደ በደላችን ሳያጠፋን ፈጥኖ በኃጢአታችን በምሕረቱ ብዛት ጎበኘን በማያልቀው ፍቅሩ እያየን እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልለን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ስንጠይቀው አብዝቶ እየሰጠ ስናንኳኳ በር እየከፈተ ይሰማናል እርሱ ደግ ነው ሳይከለክል ጌታ ሰጪ ነው እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ
አልተወንም ስለ ቅዱስ ስሙ ጠብቆናል በጽኑ ሰላሙ ከርኅራኄው ብዛት የተነሳ የመከራው ዘመን ተረሳ እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ዝማሬ መላእክት ያሰማል። አሜን። በጣም ደስ ይላል። ያለ የተሰጠህ እኮ ነው ለዚህ እግዚአብሔር ስም ይመስገን። ስለዚህ ዝማሬ በመዝሙር በቃ የተሰጠው ሰው አይደል እንዴ? ክብሩ ይስፋ፣ ክብሩ ይስፋ። አሁን እንደው እግዚአብሔር ወደዚህ እንዴት ጠራ? ዝማሬ እንዴት ጀመረ? ጽሁፉም እንዳንተ አይነት ባይሆንም እንደ ሚኒ ሚዲያም እየሞከርን ያደግነው ከዛ እግዚአብሔር እንደምታውቀው ዳዊትን በአንድ ጊዜ ወደ ጎልያድ መምታት አሻገረው። ጎልያድ የሚያክል በወንጭፍ ሲመታና ሲጥለው መጀመሪያ በተኩላ አሳደገው። ከዛ ከድብ ከዛ ከአንበሳ ጋር ታግሎ ነው ጎልያድ የሚያህል ያው በማይገመት በጠጠር የወረወረውና ገብረ ዮሐንስም በአንድ ጊዜ ወደ ቤተክርስቲያን አሻገረው። ያቺ ያልኩ የሚኒ ሚዲያም የምኗም ይሄ ልጅ ይሄንን ባሪያ እንደው በዚህ ባሳድገው አሁን ወደምንደርስበት ገብረ ዮሐንስ እንደሚሆን እርሱ ባወቀ አየና የዋሁ መተው። ግን ገሬ በልጅነቱ በታዳጊ እያለ ምን ነበር? ምን መሆን ነበር? በእውነት አልደብቅህም፣ የጥበብ ሰው ነኝ አልዋሽህም። የዛን ጊዜም ቢሆን አሁን እቺ ከዋትን ክራርም አስመራ ታውቃለህ፣ ክራር መምታት በቃ ሆቢያችን ነው ሁላችን። አስመራ ያደገ ልጅ ወይ ደግሞ እንደ አጋጣሚ ሆኖ የሰሜን ሰው የሆነም ሆኖ እንደው ወደ አማራው ክልል አካባቢ ክራር ትንሽ፣ እኛ አካባቢ ግን ክራር ወይ ፐርፌክት ላትሆን ትችላለህ እንጂ ሁሉም አንስቶ እንዲች ይነካል። እና እኔ ደግሞ ጥበብን ከልጅነት ጀምሮ የጠራችኝ። ስለዚህ ወደ መንፈሳዊ ማድረግ ደግሞ የእግዚአብሔር መንፈስ ቅዱስ ስራ ሆነና አሁን የምንሰማውን ገብረ ዮሐንስ አገኘ ነው። እግዚአብሔር ሰበታ የመርሃ ስውራን ትምህርት ቤት ውስጥ እንግዲህ ብዙ ሙዚቀኞች ወጥተዋል። ዳውጤ በጣም እነ ተሾመ አሰግድ ተምረዋል። እና ያው ገሬ እዛ ተምሮ እንዴት ወደ ሙዚቃው ሳይሄድ ቀረ? ምን ይደበቃል እኮ ያው መቼስ ህዝብ አይደለም። መቼም እኮ እግዚአብሔር ቅድም ብያለሁ እዚህ ገባ ከማይባል ሰው ሲመርጥ እኮ ገብረ ዮሐንስንም እኮ እንደ አቅሙ ልጅ ሆኖ 12 13 ዓመት እኮ አፏጭቶ ይሆናል እኮ ዘፈን ትንሽ ሞክሮ ይችላል። እሱን ግን እግዚአብሔር በምህረቱ አየና እኔ ይሄ ልጅማ ለምን ዘፈን ያንቆረቁራል እንዴ? እኔን ስም ሁሉም በሁሉ የሚገዛ ሁሉም በሁሉ የሚሰራ እርሱ ነው እግዚአብሔር በግርማው የተፈራ ለምን አላሰኘውም ብሎ ወይ ደግሞ ቅድም የሰማኸው ደግሞ ቅድም ያልኩህ የማይሸረሸራት እያልኩ እንድዘምር በይበልጥ የሚበልጠውን አየልኝ እኮ ምን ታደርገዋለህ? የሃይማኖት ትምህርት እንዳናደርገው እኮ ነው። ኢንተርቴይንመንቱን እንዳናበላሸው ትንሽ ቀለል እያደረግን ነው። በቃ ጥሪ የመንፈሳዊ ጥሪ ሆኗል። እግዚአብሔር አገልጋይ አድርጓል። ስሙ ይመስገን። በቃ የተባረከ አሜን አሜን። ምናልባት ትንሽ ስለ ማየት ስለ መሳን ነገር ትንሽ ጥያቄዎች ላንሳት። ያው ማየት የተሳለ ነው የሆንከው ከውልደት በኋላ እንደሆነ ሰምቻለሁ። በእችን ለግንዛቤ ዘንድ ሁሌ ስለምጠቀምባት ትንሽ ጊቭ ሚ 1 ሚኒት ኦኬ። እና ምንድነው የሚሆነው ከእናቱ ሆድ ጀምሮ ብላይንድ ዲስኤቢሊቲ አጠቃላይ የሆነ ሰው የለም። እርግጠኛ ማወራ ምናልባት እናቶቻችን ከኑሮ ጋር በተገናኘ ሲንገላቱ ያው እርግዝና መጠበቅ አለበት። አሁን ባለበት ዘመን አንተ አሁን የልጆችህ እናት እንዲህ አድርገህ እንደምጠብቅ መቼም ነግረኸኛል። ደግሞ እና አዳም እንዴት አድርገው በእርግዝና ጊዜ እንደተንከባከብካቸው ውሃ አትሸከምም። ኧረ የረባ ፌስታል ማተነሳ መሰለኝ። ብርሃን የከበደ ደህና ናት ግን
የመሰለ ባለቤት ሰላምታ ይገባሻል ካለውበት እና ምንድን ልፈልጌ ነው እኛ አጋጣሚ የተወለድበት አካባቢ ትንሽ ያው ቻሌንጅ አለው አይደል? የገጠር ሰው ትንሽ ገጠር ነው የተወለድኩት። ስለዚህ እናቴ ግድ ልትወጣ ልትገባ ግዴታ ነው እና እሱ ስላለ ነው ምንድነው ነገር የፈለግኩት ከግዝና በኋላ የሚመጡ ጫናዎች ለዚያ ጽንስ የበኩሉን አሉታዊ ጎን ሊኖር ይችላል። ግን የፈለገ ይምጣ እነዚህ አይነት ክንውኖች የሚያልፉት ተወልደህ ካለቀ በኋላ ምናልባት በእርግዝና ጊዜ የሚሆነው በጣም አስቸጋሪ ደባል ሱሰኛ ከሆነች እናትየዋ በጣም የበዛ ችግር ካለባት ሊሆን ይችላል። ይሄ የመከሰት አጋጣሚ በጣም ጠባብ ነው። ይሄን የሕክምና ሰዎች እንደሚያግዙ እገምታለሁ። ያንተ ሾው በጣም ስለሚደመጥ አንድ ሁለት ዶክተሮች ይሄንን በሚመለከት የሚናገሩት ፊድባክ የሚሰጡ ይመስለኛል። ተስፋ አደርጋለሁ እንደሚሰጡ እና ያው ገብረሃናንስ እንዳልከው እንደ አንድ ገጠር ተወልዶ እንዳደገ ሎወር ክላስ ኢትዮጵያዊ ያው ቻሌንጅ ገጠመው። ከዛ በኋላ ያው እኔ የሚነገረኝ ታሪክ እንግዲህ እንደምታውቀው እስከ 3 ዓመት ድረስ ነው ትግሉ የቀጠለው። ግን ያው ከዛ በፊት ጀምሮ ግን ይሄ ሁኔታ ባንዴም ባይሆን እየቀነሰ እኔ ልጅነት ስለሆነ እንጂ ሰዎቹ ትልቆቹ ሲያዩ ከዓመት ዓመት እየቀነሰ የመጣ ሂደት ነው። ከአንድ ዓመት ጀምሮ እየመጣ ሂደት ነው። የዛን ጊዜ ይህንን ሁኔታ ለመቀላቀል ቻልን። ያው እንደምታውቀው ደግሞ ስለዚህ ጉዳይ ወሬ ብዙ ማውራት ስለማይመች እንጠቀልለዋለን። አሁን አንተን ለማግኘት በመሞክርበት ሰዓት እንደው ማየት የተሳነው ለማለት ነው ይከብደኛል። ታንክ ዩ በእውነት ለመናገር በግልጽ አወራ እስኪ እንዴት እንደተገናኘን። ወደ ቤቱ ለመሄድ ሳስብ ስደውልለት ከ4 ኪሎ አሽከርክረስ ከ4 ኪሎ ወደ አያት ነው የሚኖረው ቦታ ሳሳየኝ አቅጣጫ ሲመራኝ የነበረው ራሱ ከቤት ታጠፍ እንትና ታፔላ የምታገኛለህ በዚህ በቀኝ በኩል ታጠፍ እያልክ እያንዳንዷን መር ስትመራ ጎበዝ እኮ ናቸው እነዚህ ማየት ማሽሉ ሰዎች። እኔ ትንሽ ከነሱ አነስ ስለምን ነው እንጂ እስኪ አንዴ ለዓይነ ስውራን በጣም ጎበዝ ስለሆንን አጨብጭቡልህ። እንዴ ከቤት ወጥቶ በቤት መኪና ጋር እስኪደርስ ድረስ ማንም ሰው አላስከተለም። ራስ ነው አይገርምና have confidence እና እውነት አንተ ማየት ተሳነ ወይ አልኩት። ደስ የሚልህ ግን ከኔ በላይ በጣም ፈጣን ደሞ አሉ። የሚገርምህ በዚህ አጋጣሚ ማህበረሰቡ እንዲማርም ነው አይደል የምናነሳው። የሚገርምህ አሁን ዘመኑ የላፕቶፕ የዲስክቶፕ ዘመን አይደል። እኔ በጣም የሚገርሙ አሁን ስም መጥቀስም ካስፈለገ ይቻላል ኮምፒውተርን ፈታተው የሚሰሩ አሉ። የሚገርምህ ይሄ ሞኒተር ማድረግ መጠቀም ብዙ ወንድሞች ይጠቀማሉ። እኔ ነኝ እንደውም ትንሽ ወደ ቀለሙ ላይ ብዙ አዘለቀኝምና እንጂ በጣም ጎበዞች አሉ። ስለዚህ እንዳልከው አንተ አፕሪሺየት ማድረግ ግን ባደንቅን ግን ከኔ በላይ ደግሞ ስላሉ በጋራ ግን ማየት የማይችሉ ለስሙ ማየት አይችሉም ተብሎ ግን ኢትዮጵያ ላይ ድንቅ እየሰሩ ስላሉ አይነ ስውራንን በላቸው ማየት የተሳናቸውን በላቸው ብቻ ስለነሱ ጉብዝና አሁንም አንድ ይጭብ አይ በጣም ከዛ በላይ በጣም ልበ ብርሃን ማንም ሰው አይን ያለው የሚያከናውን ነገር በሙሉ ነው ተረዳሁትና ምንም በቃ እግዚአብሔር አላጎደለም። ገሬ እንደው ማየት የተሳነ በመሆን እንደው በጣም ያበሳጨቀናል። እኔ እረዳለሁ ይህን ጥያቄ ለመጠየቅ ያው አላረለ ቻሌንጁን ለማወቅ ፈልገ ነው። ፈታኝ አጋጣሚ አንዳንድ ጥያቄዎች ያው ብዙ ማብራሪያ የማያሰጡበት ሁኔታ አለ። አልደብቅህም ቅድም ቀልድ ያወራን እንጂ እኮ ያው ትግል አንዳንዴ ትግል ይኖራል። ግን ደስ የሚልህ እኔ ደግሞ እንዳድል ሆነው ሰበታ በመማርበት ጊዜ በጣም ብዙ ጓደኞች ነበሩኝ። በጣም ብዙ ማለትም ከኔ ጋር በማየት አለማየት ካልቻውቱ ወይም በተለምዶ ሳይቶች ጋር የነበረኝ ቀረቤታ በጣም ብዙ ነው እና ብዙ ነገሬን ልጅነቴን በጣም ኢዚ ሆኖ እንዳልፍ አድርጎኛል። ኢንጆይ በደንብ አድርጌያለሁ ከነሱ ጋር። እንደውም አንዳንድ ጊዜ ቻሌንጅ እነሱ አለማየትን እስኪረሱ ድረስ በጣም ስለምንቀራረብ ማለት ነው። እና አንዳንድ ጊዜ ግን አሁን ትንሽ ከፍ ሲል ዕድሜ ሲመጣ አንዳንድ ትልልቅ ጉዳዮች ሲገጥሙ አንደርስታንድ የምታደርግበት የተወሰነ ያክል ለምሳሌ ቴሌቪዥን ስትመለከት
100% የእይታ ጉዳይ ባለ ነገር ላይ እንደዛ አይነት በመስማት ማታካታቸው ጉዳዮች ቢኖሩ እነሱን አንዳንድ ጊዜ ያንን መረጃ አፎርዳ ለማድረግ የተወሰነ ደቂቃ ልትተክዝ ትችላለህ። ግን ወዲያው ማስተካከያው ምንድነው? ኦኬ በሌላ መንገድ ይስተካከላል። በረጋችን ላይ እውነት ሳወራህ ቋንቋውን ስጠቀም ይቅርታ እንጂ ቅድም ብያለሁ፣ መስማቱን ይሰማሉ ነገር ግን አያስተውሉም፣ ማየቱን ያያሉ ነገር ግን እንዲሁ አያስተውሉም የሚል ጽሑፍ አለና አንዳንዴ ካልተፈቀደልህም ዝም ብሎ ስለፈጠጠም የትም አንደርስምና እኔ አንደብቁም ብዙ ከሌሎቹ ቤተሰቦቻችን ጋር ብዙም የተለየ ነገር የለኝም። ግን አንዳንድ ቀን እንዳልኩ ከኢንፎርሜሽን አንጻር ከአንዳንድ 100% ነገር ልረዳው ከምፈልገው ጉዳይ ጋር በተገናኘ የተወሰነ ያክል ለምሳሌ አዳዲስ ቦታዎች ስትሄድ የዛን አዲስ ቦታ አንደርስታንዲንግ ወደ ውጭ ዓለም ለምሳሌ ሲሻገራና ጊዜ አንዳንድ ነገሮች እንደው በደንብ እስከ ጥግ ቢገባኝ ብመለከት እምላቸው ትንንሽ ኢቨንቶች ገጥሞኛል። እነሱ ግን እንዳልኩ ነው። በየትኛውም ሁኔታ ነገሩ ያው ትካዜ ይመጣና ወዲያው ራስህን ነው ታስተካክለው። ኧረ በእናትህ ደስተኛ ነኝ በጣም